በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን ወደ አዘክሮ ቲዩብ መንፈሳዊ መርሃ ግብራችን በሰላም መጣችሁ። እግዚአብሔር አምላክ ቀንና ሌሊቱን ባርኮ ለዚህ ሰዓት ስላደረሰን ክብርና ምስጋና ይድረሰው። ከዓለም ጫጫታ ቆም ብለን ነፍሳችንን የምናሳርፍበት ከእግዚአብሔር ጋር የምንገናኝበት ልዩ መርሃ ግብር ይዘን መጥተናል። አብራችሁን ቆዩ። እግዚአብሔር ጸሎት ልመናችንን ይቀበልልን። የቅዱሳኑ በረከት ረድኤት ከሁላችን ጋር ይሆን፣ አሜን። ቅዱስ ኤፍሬም የደረሰው ዓርብ የሚጸለይ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ምስጋና 5ኛ ክፍል። ከሴቶች ተለይተሽ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ያለ ርኩሰት አምላክን የወለድሽ ድንግል ማርያም ሆይ እውነተኛ ፀሐይ ካንቺ ወጣልን፣ በክንፈ ረድኤቱም አቀረበን፣ እርሱ ፈጥሮናልና። ቅድስት ሆይ ለምኝልን። አምላክን የወለድሽ እመቤታችን ሆይ የብርሃን እናት ነሽና አንቺን በክብር በምስጋና እናገንሻለን። የተባረክሽ አንቺ ከመላእክት ትበልጫለሽ፣ ከደቂቀ አዳምም ትበልጫለሽ፣ ከሐሳቦች ሁሉ ትበልጫለሽ። ገናንነትሽን መናገር የሚቻለው ማን ነው? አንቺን የሚመስል የለምና። ማርያም ሆይ መላእክት ያገኑሻል፣ ሱራፌልም ያመሰግኑሻል። በኪሩቤልና በሱራፌል ላይ አድሮ የሚኖር ጌታ መጥቶ በማኅፀንሽ አድሯልና። ሰውን የሚወድ ወደ እርሱ አቀረበን። ክብር ምስጋና ያለው እርሱ የእኛም ሞት ተቀብሎ የእርሱን ሕይወት ለእኛ ሰጠን። ቅድስት ሆይ ለምኝልን። የደናግል መመኪያቸው አምላክን የወለድሽ ድንግል ማርያም ሆይ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ከዓለም በፊት የነበረ እርሱ ሰው ሆኗልና ከአንቺ የተወለደ ሥጋችንን ነሣ፣ መንፈስ ቅዱስንም ሰጠን። በቸርነቱ ብዛት መሳዮቹ አደረገን። ጸጋንና ክብርን ከተቀበሉ ብዙ ሴቶች አንቺ ትበልጫለሽ። አምላክን የወለድሽ ማርያም ሆይ ልዑል እግዚአብሔር ያደረብሽ ረቂቅ ከተማ ነሽ። በኪሩቤልና በሱራፌል ላይ የሚኖረውን ጌታን በመሃል እጅሽ ይዘሽዋልና። በቸርነቱ ብዛት ሥጋዊ ፍጥረቱን ሁሉ የሚመግብ እርሱ ጡትሽን ይዞ ጠባ። ይኸውም ሁሉን የሚያድን አምላካችን ነው። ለዘላለሙ ይጠብቀናል። እንሰግድለትና እናመሰግነው ዘንድ እርሱ ፈጥሮናልና። ቅድስት ሆይ ለምኝልን። ድንግል ማርያም የሽቱ መኖሪያና የሕይወት ውሃ ምንጭ ናት። የማኅፀኗ ፍሬ ሰውን ሁሉ አድኗልና ከእኛም እርግማንን አጠፋልን። በመካከላችንም ሆኖ በመስቀሉ አስታረቀን። በልዩ ትንሣኤውም ሰውን ዳግመኛ ወደ ገነት መለሰው። ቅድስት ሆይ ለምኝልን። ንጽሕት ድንግል ማርያም የታመነች አምላክን የወለደች ናት። ለሰዎች ልጆችም የምሕረት አማላጅ ናት። ኀጢአታችንን ያስተሰርይልን ዘንድ ወደ ልጅሽ ወደ ክርስቶስ ለምኝልን። ቅድስት ሆይ ለምኝልን። ድንግል ማርያም በቤተ መቅደስ አሰምታ ትናገር ነበር። መልአኩ ቅድስት ድንግል ሆይ ሰላምታ ይገባሻል ብሎ አክብሮ ከነገረኝ ነገር በቀር ምንም ሌላ የማውቀው እንደሌለኝ እግዚአብሔር ያውቃል አለች። የማይቻለውን ቻልሽ፣ የማይወሰነውንና ምንም የሚወስነው የሌለውን ወሰንሽ። በክብር ሁሉ ላይ ጸጋን የተመላሽ ሆይ ምስጋናሽ ይበዛል፣ ክብርሽ ፍጹም ነው። የአብ ቃል ማደሪያ ሆነሻልና የክርስቲያን ወገኖች ምዕመናንን የምትሰበስቢያቸውና ማህያዊ የሚያድኑን ለሆኑ ሥላሴ ሰጊድን ወይም መስገድን የምታስተምሪላቸው ሰፊ መጋረጃ ሙሴ ያየውን የእሳት አምድ የተሸከምሽ አንቺ ነሽ። ይኸውም መጥቶ በማኅፀንሽ ያደረው የእግዚአብሔር ልጅ ነው። ሰማይና ምድርን ለፈጠረ ጌታ ማደሪያ ሆንሽ። 9 ወር በማኅፀንሽ ተሸከምሹ። ሰማይና ምድር ለማይወስኑት የታመንሽ አንቺ ነሽ። ከምድር ወደ ሰማይ ለማድረግ መሰላል ሆንሽ። ብርሃንሽ ከፀሐይ ብርሃን ይበልጣል። ቅዱሳን በፍጹም ደስታ ያዩት ኮከብ ከአንቺ የተወለደ ምስራቅ አንቺ ነሽ። ይኸውም በጻርና በምጥ ትወልድ ዘንድ በሔዋን የፈረደባት ነው። አንቺ ማርያም ግን ጸጋን የተመላሽ ሆይ ደስ ይበልሽ የሚል ቃልን ሰማሽና መጥቶ ያዳንን የፍጥረት ሁሉ ገዥ የሆነ ንጉሥ ነው ወለድሽልን። መሐሪ ነው፣ ሰውንም ወዳጅ ነው። ስለዚህ ማርያም ሆይ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ሆይ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ እያል መልአኩ ገብርኤል እንዳመሰገነሽ እናመሰግንሻለን። ቅድስት ሆይ ለምኝልን። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም በዕለተ ዓርብ የሚነበብ አምላክን የወለደች የእመቤታችን እናት የምትሆን የቅድስት ሐና ገድልና ድርሳኒ ነው።
ጸሎቷና በረከቷ ከሁላችንም ጋር ይሁን ለዘላለሙ አሜን። ሰማይን በዘረጋ በእግዚአብሔር አብ ስም ዓለምን ካለመኖር ወደ መኖር ባመጣ በእግዚአብሔር ወልድ ስም የማስተዋልና የጥበብ መንፈስ በሆነ ጰራቅሊጦስ በተባለ በመንፈስ ቅዱስ ስም ስሙ የከበረ ከፍ ያለ አምላክን የወለደች የእመቤታችን የድንግል ማርያም አባቷ የቅዱስ ኢያቄምን ድርሳን እናነባለን። የሚነበበው ጠቃሚ ነው፣ ለሚሰማውም ማትረፊያ ነው፣ ይጠብቀዋልና። ጸሎቱ በዚህ ዓለም ከሚያስጨንቀን ከዲያብሎስ ተንኮል ይጠብቀን፣ በሚመጣው ዓለምም በእግዚአብሔር ፊት ከቅዱሳን ጋር በቀኝ መቆምን ያድለን፣ በመንግሥተ ሰማያትም ያሳርፈን ለዘላለሙ አሜን። አቤቱ እግዚአብሔር ሆይ የነገሥታት ወገን ከሆነ ከኢያቄም አብራክ የካህናት ወገን ከሆነች ከቅድስት ሐና ማኅፀን ስለተገኘች ስለ እመቤታችን ማርያም የልደቷ ዜና ኮልታፋ በሆነ አንደበቴ ደካማ በሆነ ድምፄ ትንሽ አስተምርና እናገር ዘንድ ግለጥልኝ። እግዚአብሔር አምላክ ከይሁዳ ነገሥታት ሁሉ ይልቅ ይህን በክብር ከፍ ያለ ኢያቄምን መረጠው። ከዳዊት ወገን በአማረ ሁኔታ ከተወለዱ በትምህርትም ካደጉ ከሰባቱ የእሴይ ልጆች ይልቅ በእስራኤል ላይ ይነግሥ ዘንድ ዳዊትን መረጠ። ነገር ግን ከወንድሞቹ እርሱ ያንስ ነበር። እግዚአብሔር ነቢዩ ሳሙኤልን ወደ እሴይ ቤት የኤፍራታ ክፍል ወደ ሆነች ወደ ቤተልሔም በላከው ጊዜ ነቢዩ ሳሙኤል መጣና እሴይን ልጆችን ጥራልኝ፣ እግዚአብሔርም የነገረኝን እነግራቸው ዘንድም ወደ እኔ አምጣቸው አለ። እሴይም መልእክተኛ ልኮ በኩሩ የመጀመሪያ ልጁን ኤልያብን አስጠራው። እርሱ ከወንድሞቹ ይበልጣልና ተክለ ቁመናው ያማረ ደምግባቱም የተወደደ ነበር። ሳሙኤልም እግዚአብሔር አልወደደውም አለ። ዳግመኛም እሴይ ሁለተኛውን ጠራው። ሳሙኤልም ይህንን እግዚአብሔር አልመረጠውም አለ። ከዚህ በኋላ እሴይ እያንዳንዳቸውን ሁሉንም ጠራቸው፣ ወደ ሳሙኤልም አመጣቸው። ሳሙኤልም ተመለከታቸው። ሳሙኤልም ከነዚህ እግዚአብሔር አልመረጠም አለ። ከዚህ በኋላ ነቢዩ ሳሙኤል እሴይን ካዩአቸው ከነዚህ ሌላ ልጅ የለህምን አለው። እሴይም በግ የሚጠብቅ አንድ ታናሽ ልጅ አለ አለው። ሳሙኤልም ጥራልኝ አለው። እሴይም ዳዊትን ጠራው። በመጣ ጊዜም ፊቱ የሚያበራ ሆኖ ተመለከተው። ዓይኖቹም እንደ አጥቢያ ኮከብ ነበሩ። ቁመቱም እንደ አርዝ ሊባኖስ ነበረ። ጥርሶቹም እንደ ወተት ነጭ ነበሩ። ሁለንተናውም እንደ ጽጌረዳ ቀይ ነበር። ክንዶቹም እንደ አንበሳ ግልገል ደቦል ክንዶች ነበሩ። እግዚአብሔርም ነቢዩ ሳሙኤልን ለእስራኤል ወገን ይነግሥ ዘንድ እኔ የመረጥኩት ይህ ነው፣ ተነስና ቀባው፣ ሥልጣንንም ስጠው፣ ለመረጥኩት ለዳዊትም መብራት አዘጋጅለት፣ ከስሩም በትርንና ከግንዱ ተለይቶ የማይደርቅ አበባንም አብቅል አለው። ያን ጊዜም ሳሙኤል ከተቀመጠበት ተነሳና የቅባቱን ቀንድ ያዘ፣ በዳዊት ራስም ጨመረው። እግዚአብሔር ቀባ፣ ርስቱ ለሆኑ እስራኤል ትነግሥ ዘንድም ሾመ አለው። ዳዊትን ከቀባ በኋላም ሳሙኤል እህል ይበላ ዘንድ ወደ እሴይ ቤት ገባ። በዚያችም ሌሊት እግዚአብሔር ለሳሙኤል ተገለጠለት። ከመረጥኳቸው ጋር ቃል ኪዳን አደረግኩ፣ ለዘላለሙ ዘርን አዘጋጅለት ዘንድም ለአገልጋዬ ለዳዊት ማልኩ፣ ዙፋኑንም ለልጅ ልጅ አጸናለሁ አለው። ነቢዩ ሳሙኤልም በጠዋት ተነሳና ዳዊትን ጠራው። እነሆ እግዚአብሔር ከሕዝቦቼ ለይቼ የመረጥኩትን ከፍ ከፍ አደረግኩት፣ ቅዱስ ቅባትንም ቀባሁት፣ ዘሩም ለዘላለሙ ይጸናል፣ ዙፋኑም እስከ ሰማይ ነው ብሏል አለው። ዘሩ የተባለውም ጌታችን ኢየሱስ ክርስቶስ ነው። ዙፋኑም ከሐናና ከአባቷ ከቅዱስ ዳዊት ልጅ ከኢያቄም የበቀለች የተወለደች እመቤታችን ድንግል ማርያም ናት። ንጽሕት በሆነች በሚስቱ ማፀን የመጸነሷ ነገር መልአኩ ለአባቷ እንደነገረው መካን በሆነች በሐና ማፀን ተጸነሰች። መካኒቱም ልጅ በማግኘቷ ተደሰተች። ሰኬብሮን በሐሴቦን በዓለም ሁሉ የምትነግስ እመቤታችን ከልጁ ከኢያቄም በመወለዷ አብርሃም እንዴት ይደሰት! በአባቱ በአብርሃም እጅ ለእግዚአብሔር መሥዋዕት ሆኖ የቀረበ ለአባቱ ለእግዚአብሔር ራሱን ያማረ መሥዋዕት አድርጎ ያሳረገ ጌታ ኢየሱስ ክርስቶስ ከዘሩ የተወለደ ይስሐቅም ምን ያህል ይደሰት! የኢያቄም ግንዱ መገኛው ያዕቆብ ሆይ ለአንተ ብፅዕና ይገባል። የእግዚአብሔር መጠጊያ ትሆን ዘንድ መጽሐፍ እንደተናገረው የትንቢት መሰላል ተገኝቷል። አንተም ይሁዳ ሙሽራ ትዕማርን እንደ ዘማዊት አትቁጠራት፣ በልጅ በኢያቄም ልጅ ምክንያት በድንጋይ ከመወገር ድናለችና፣ ይህችም እመቤታችን ድንግል ማርያም ናት። ዳግመኛም እንውረድና ኑኃሚንን እናጽናናት፣
ከዚህ በኋላስ ስለ ልጆችሽ አታልቅሽ፣ ራስሽንም እንደ ዕድለ ክፉ አድርገሽ አትቁጠሪ። ሙሽራሽ ሞዓባዊቷ ሩት ከልጆችሽ 7 እጥፍ የሚበልጥ ልጅን ከበአውስ ወገኖች ወልዳለችና ለእስራኤልም ዛሬ መድኃኒታቸው ተገኝቷልና። አንተም የእስራኤል ንጉሥ ዳዊት ሆይ ከልጅ ከኢያቄም ስለተገኘች ስለ ልጅ ክብር የመሰንቆን አውታር ግዛ። የሐሴቦን ንጉሥ ልጅ ሁሉም ክብሯ ነው፣ በወርቅ መጎናጸፊያም ፈጽማ የተጎናጸፈች ናት። ዳግመኛም ከብር የተሠራች የርግብ ክንፍ ያላት፣ ጎኖቿም በወርቅ አመልማሎ ያጌጡ ናቸው በል። ለሶስተኛ ጊዜም መሠረቶቿ የተቀደሱ ተራሮች ናቸው፣ ከያዕቆብ ከተሞች ይልቅም እግዚአብሔር የጽዮንን በሮች መረጠ በል። ሰለሞን ሆይ አንተም ምስጋናን አመስግን፣ አነጋገርሽ ያማረ መልካም ርግብ ሆይ ነይ በላት። ዳግመኛም ሰላመ ሰጣዊት ሆይ ተመለሽ ተመለሽ፣ ባንቺም ሰላምን እንመልከት በላት። ዳግመኛም ወደ ኢያቄምና ወደ ሐና ምስጋና እንመለስ፣ ጋብቻቸው ንጹሕና ቅዱስ ነው። ከፍጹም ሽቱ ይልቅ የሚበልጥ የመንፈስ ቅዱስ መዓዛ ያልተለየው ነው። ጋብቻቸው ከቀደሙት ደጋግ ከሆኑ ሽማግሌዎች ይበልጣል። ታላቁን ብርሃን የወለደች ምስራቅ ማርያምንም ከሸመገሉ በኋላ ወለዷት። በሌዋውያኑ ካህናት በሙሴና በአሮን ታቦትም ትመሰላለች። በኃጢአት እንገዛ ለነበርንም ነፃነታችን ሆነች። በሥልጣን የከበርክ ኢያቄም ሆይ ብፁዕ ነህ፣ የቅዱሳን ሰዎችም መመኪያ ነህ። የማይታይ እግዚአብሔር በልጅ ሥጋ ታይቷልና ተገልጧልና። ኢያቄም ሆይ ብፁዕ ነህ። ኢያቄም ሆይ ብፁዕነትህ ደግነትህ ጥንቱን ከተመረጡት የሚበልጥ ታላቅና የሚያምር ነው። በሽምግልና የምታምር ብፁዕ ኢያቄም ሆይ ብፁዕነትህ ደግነትህ ከከበረ ዕንቁ ይልቅ ይመረጣል። በማን እንመስልሃለን? በእግዚአብሔር አምሳል በተፈጠረ በአባታችን በአዳም ነውን? ወይስ ቁርባኑ ተቀባይነትን ባገኘ በአቤል ነው? ብፁዕ ኢያቄም ሆይ በማን እንመስልሃለን? በሴት ነውን? ወይስ የእግዚአብሔርን ስም መጥራት በጀመረ በሄኖስ ነው? ብፁዕ ኢያቄም ሆይ በማን እንመስልሃለን? እግዚአብሔርን ባገለገለው ከሞትም በሰወረውና እስከ ዛሬም በሕይወት በሚኖረው በሄኖክ ነው? ብፁዕ ኢያቄም ሆይ በማን እንመስልሃለን? በኖኅ ነውን? ወይስ ከሚስቶቻቸው ጋር ከጥፋቷ በዳኑ በሦስቱ ልጆቹ? ብፁዕነት የሰመረልህ ብፁዕ ኢያቄም ሆይ በቤትህ እነሆ የእግዚአብሔር ሕዝቦች ሁሉ ብዕላቸው ተገኘ። ይህችም የመንግሥታቸው ሁሉ ንግሥት ናት። እሷንም ትጓን ያመሰግኗታል፣ የብርሃን ሰራዊትም ይቀድሷታል። 60 ኃያላን በፊቷ ይቆማሉ። የዳዊትና የሰለሞን ወገን ሰራዊትም ከቤርሳቤ እስከ ዳን ድረስ በእርሱ ይመካሉ። የሙሴ የሕጉ ጽላት ናት። የአሮን የሎሚ በትሩም እርሷ ናት። የሌዋውያን የካህናቱ የክህነታቸው ሞገስም እርሷ ናት። ከትከሻ የሚለበስ ልብስ ሞጣትም ናት። ፍሬዋም ለተራቡት ምግብ ነው። የደሟ ልም ለተጠሙት መጠጥ ነው። ለተገፉት መጠጊያቸው፣ በኃጢአት ለተገዙትም ነፃነታቸው ናት። የምታምሩ ሽማግሌዎች ብፁዕ ኢያቄምና ብፅዕት ሐና ሆይ እንደ ሰማይ ከፍ ያላችሁ እንደ ምድርም የረጋችሁ ናችሁ። እንደ ዕንቁ የምታበሩ እንደ ወርቅም የተፈተናችሁ ናችሁ። እግዚአብሔር የእናንተን ሥጋ ይዋሃድ ዘንድ እናንተን መረጠ። ብፁዕ ኢያቄም ሆይ ክብርህ ከዓለም ሁሉ ክብር ይበልጣል፣ ከዕንቁም ይልቅ ይመረጣል፣ ፓሮይም ከተባለ ወርቅ ይልቅ ያምራል። ስምህም እስከ ዓለም ፍጻሜ ከላይ ከጽርሐ አርያም የምትወርደው ሰማያዊት ኢየሩሳሌም እስከምትባለው ድረስ ይመሰገናል። በሮቿም 12 ናቸው። በየበሮቿም የተለያዩ ዕንቁዎች አሉ። መርገምን የተጎናጸፈ ሰውም ወደ ውስጡ አይገባም። በእርሷ ላይም ክፉ ነገር የለም። የእመቤታችን ድንግል ማርያም አባቷ ብፁዕ ኢያቄም ሆይ በቅዱስ ገብርኤል ብስራት አማካኝነት ለሚያስገርም መለኮት እናቱ እርሷ ናት። በቤተልሔም በተወለደ ጊዜም የነቢዩ የዕንባቆም ትንቢት ይፈጸም ዘንድ አህያና ላም በስትንፋሳቸው አሟሟቁት። ክቡር ሆይ ከፍ ያልክ የተመሰገንክ ሆይ ጻድቅ ሆይ የተመረጥክ ሆይ ትሩፋትን የምትሠራ ሆይ ከቸሮች ይልቅ ቸር የሆንክ ኢያቄም ሆይ ለሚወድህ ፈጽመህ ጸልይ። ፈጽሞ የሚወድ ሰው ጎስቋላ ለጽድቅና ለመልካም ሥራም ደካማ ነውና በረከት በእርሱ ላይ እንደ ዝናብ ይውረድ። አቤቱ ሆይ በብፁዕ ኢያቄም በቅድስት ሐና አማላጅነት አገልጋይ የሆንን እኛን አድነን፣ ከዛሬ ጀምሮ ለዘላለሙ አሜን። ስንክሳር ዘወርኀ ነሐሴ 1 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የተባረከው የነሐሴ ወር የቀኑ ሰዓት 13 ነው። ከዚህም በኋላ ይጎድላል። በዚህችም ቀን የዮስጦስ ልጅ ቅዱስ አቦሊ በሰማዕትነት አረፈ። ይህም ቅዱስ አቦሊ ከመንግሥት ልጆች ውስጥ ነበር። አላውያንን ወግቶ በተመለሰ ጊዜ ዲዮቅልጥያኖስን ክብር ይግባውና ክርስቶስን ክዶ አገኘው።
ያም አቦሊና አባቱ ዮስጦስ ሌሎችም የመንግሥት ልጆች ሁሉ ከሃዲ ዲዮቅሌጥያኖስን ሊያጠፉትና መንግሥትን ከእርሱ ሊወስዱ ችሎታ ሲኖራቸው የማታልፍ ሰማያዊት መንግሥትን አሰቡ። ከዚህም በኋላ ቅዱስ አቦሊ ወደ ንጉሡ ቀርቦ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። ንጉሥ ዲዮቅልጥያኖስንም አብዝቶ አባበለው። እንዲሁም አባቱ ዮስጦስንና የከበረች እናቱ ታውክሊያን አባበላቸው። እነርሱ ግን አልሰሙትም፣ ልባቸው በመድህን ክርስቶስ ፍቅር ተነድፏልና። ንጉሡም እነርሱን በዚያ ማሰቃየትን ፈራ። ስለዚህም ከመልእክት ደብዳቤ ጋር ወደ ግብፅ ስሙ ሄርሜኔዎስ ወደሚባል የእስክንድርያ ገዥ ላካቸው። በመልእክቱም እንዲህ አለው፣ ዮስጦስና ሚስቱ ታውክሊያ ልጃቸው አቦሊም ወደ አንተ በሚደርሱ ጊዜ አባብላቸው፣ አለዚያም እያንዳንዳቸውን ለያያቸው። በዚያችም ሌሊት ክብር ይግባውና ጌታችን ኢየሱስ ክርስቶስ ለዮስጦስና ለሚስቱ ታውክሊያ ለልጃቸው አቦሊም ተገልጦላቸው አጽናናቸው። ከእነርሱም የሚሆነውን ነገራቸው፣ የጸና ቃል ኪዳንም ሰጣቸው። ወደ መኮንኑ ሄርሜኔዎስም በደረሱ ጊዜ ስለ እነርሱ እጅግ አደነቀ። እነርሱ መንግሥታቸውን ትተዋልና ክፉ ነገርንም ሊናገራቸው አልደፈረም። ከምክራቸው ይመለሱ ዘንድ በለሰለሰ ቃል ሸነገላቸው እንጂ፣ ነገር ግን አልሰሙትም። ከዚህም በኋላ በእነርሱ ላይ ተቆጥቶ ለየብቻቸው ለያያቸው። ቅዱስ ዮስጦስን ወደ እንዴናው ከተማ፣ ሚስቱን ታውክሊያን ጻ ወደሚባል አገር፣ ልጃቸው አቦሊንም ብስጣ ወደሚባል አገር ሰደዳቸው። ለእያንዳንዳቸውም የሚያገለግላቸው አንዳንድ አገልጋይ ሰጣቸው። ቅዱስ አቦሊም ወደ አገር ብስጣ በደረሰ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ በመኮንኑ ፊት ታመነ። መኮንኑም ጽኑ ሥቃይን በሳት ቃጠሎና በመንኮራኩር አሰቃየው። ሕዋሳቱንም ቆራርጦ ለአንበሶች ጣለው። ክብር ይግባውና ጌታችን ኢየሱስም ከሥቃዩ ሁሉ አድኖ ያለ ጉዳት በጤና ነሳው። ብዙዎች ሰዎችም ሥቃዩንና ዳግመኛ መዳኑን ባዩ ጊዜ እጅግ አደነቁ። ክብር ይግባውና በጌታችን በኢየሱስ ክርስቶስ አምነው ሰማዕታት ሆኑ። መኮንኑ ግን እጅግ ተቆጥቶ የቅዱስ አቦሊን ቆዳውን እንዲገፉትና ጨውና መጻጻን በማቅ አምጥተው ቁስሉን እንዲያሹ አዘዘ። ይህንንም ሁሉ አደረጉበት። ከዚህም በኋላ ቆዳውን አሸክመው በከተማ ውስጥ ሁሉ አዞሩት። ወደ ጌታችንም እንዲህ ብሎ ጸለየ። የሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ሆይ እርዳኝ፣ ከዚህ ሥቃይ ማድነኝ። ያን ጊዜም የመላእክት አለቃ ቅዱስ ሚካኤል ወደ እርሱ መጣ፣ ሁለመናውንም ዳሶ አዳነው። መኮንኑም በእርሱ ላይ የሚያደርገውን እስኪያስብ ከእስር ቤት እንዲጨምሩ ታዘዘ። ቅዱስ አቦሊም ቁሞ ጸለየ። ያን ጊዜም ክብር ይግባውና ጌታችን ተገለጠለትና የመረጥኩ አቦሊ ሰላም ላንተ ይሁን፣ እኔም ካንተ ጋር እኖራለሁ አለው። ጌታችንንም ባየው ጊዜ እጅግ ደስ አለው። ክብር ይግባውና ለጌታችንም ሰገደለት። ስሙ አብስኪሮን የሚባል አንድ ባለጸጋ ነበር። የቤቱንም ግድግዳ አፍርሰው አዲስ ይሰሩለት ዘንድ ሠራተኞችን አመጣ። ሥራቸውንም እስኪጨርሱ ከዚያ ይቆሙ ዘንድ ሁለቱን ልጆቹን አዘዛቸው። ከግድግዳውም ላይ በወጡ ጊዜ ግድግዳው ተደርምሶ 16 ሰዎችና ሁለቱ ልጆቹ ሞቱ። ባለጸጋውም የሆነውን ባየ ጊዜ ልብሱን ቀደደ፣ ጮኾም አለቀሰ። ወደ ቅዱስ አቦሊም ሄዶ ከእግሩ በታች ሰገደለት፣ እንዲህ አለው፣ ራራልኝ፣ ሁለቱ ልጆቼ ሞተዋልና ከእነርሱም ጋር 16 ሰዎች ሞቱ። ከሞት የምታስነሳቸው እኔ በአምላክ አምናለሁ። ያን ጊዜም ቅዱስ አቦሊ ተነሳ፣ እንዲህ ብሎ ጸለየ። ስለ ቅዱስ ስም መከራን እቀበል ዘንድ የመረጥከኝ ጌታዬ ኢየሱስ ክርስቶስ ሆይ በእኚህ በሞቱ ሰዎች ላይ ኃይልን ግለጥ። እኚህ ሰዎች ሁሉ እንዲያምኑ ያላንተም ሌላ አምላክ እንደሌለ ያውቁ ዘንድ ከሞት አንሳቸው። ላንተም ምስጋና ይሁን ለዘላለሙ አሜን። ከዚህም በኋላ የተገፈፈ ቆዳውን ወስዶ በሞቱት ሰዎች ላይም ዘረጋውና በሕያው እግዚአብሔር ልጅ በጌታ በኢየሱስ ክርስቶስ ስም ከሞት ተነሱ አለ። ወዲያውም ሁሉም ድነው ተነሱ። በዚያ ያሉ ሕዝብም ይህን ድንቅ ሥራ ባዩ ጊዜ የክርስቲያን አምላክ የቅዱስ አቦሊም አምላክ ኢየሱስ ክርስቶስ አንድ ነው፣ እኛም እናምንበታለን፣ ከእርሱ በቀር ሌላ አምላክ የለምና እያሉ ጮኹ። ባለጸጋው አብስኪሮንም መጥቶ ለቅዱስ አቦሊ እንዲህ እያለ ሰገደ። ኢየሱስ ክርስቶስ ክብር ይግባውና እውነተኛ አምላክ እንደሆነ ዛሬ አወቅኩ፣ እኔም አምንበታለሁ። ከቤተሰቦቹም ሁሉ ጋር አመኑ። መኮንኑም አፈረ። ከዚህም በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ ለቅዱስ አቦሊ ተገለጠለት፣ እንዲህም ብሎ ቃል ኪዳን ሰጠው። በመከራ ውስጥ ያለ ሰው በስም እርዳታ ቢለምን እኔ እሰማዋለሁ፣ ልመናውን ፍላጎቱንም እፈጽምለታለሁ። በስም ቤተ ክርስቲያን ለሠራም እኔ በሰማያት ብርሃናዊ ማደሪያ ቤት እሰራለታለሁ።
የገድልን መጽሐፍ የሚጽፈውን ወይም የሚያነበውን ወይም የሚሰማውን እኔ በይስሐቅና በያዕቆብ እቅፍም አሳርፈዋለሁ። በኪሩቤል ክንፎች ላይ ስሙን እጽፋለሁ። ተድላ ደስታ ካለበት ከገነት ፍሬዎችም እመግበዋለሁ። ብዙ ኃጢአትን ሰርቶ የበደለውንም በስምህ ወደ እኔ እየለመነ ንስሐ ቢገባ በደሉን ሁሉ ይቅር እለዋለሁ፣ ከጻድቃንም ጋርም እቆጥረዋለሁ። ሰላሜም ካንተ ጋር ይሁን። ይህንንም ብሎ በታላቅ ክብር ወደ ሰማያት አረገ። መኮንኑም ከማሰቃየቱ የተነሳ በደከመ ጊዜ ራሱን በሰይፍ ይቆርጡት ዘንድ አዘዘ። የከበረች ራሱን ቆረጡት። የሕይወት አክሊልንም ተቀበለ። ሥጋውም ከምስር ከተማ ውጭ ሕንቅ በሚባል ገዳም ይኖራል። ከእርሱም ብዙዎች ድንቆችና ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ መስተጋድል ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን አምላክን የወለደች የእመቤታችን የድንግል ማርያም እናቷ የሐና መታሰቢያዋ ነው። ዳግመኛም የፋኑኤል ልጅ የነቢይት ሐና የንግሥት ሶፊያ ልጆች የቅዱሳት ደናግል መታሰቢያቸው ነው። በረከታቸው ከእኛ ጋር ይኑር ለዘላለሙ አሜን። በዚህችም ቀን ለአምላካዊት ምስጢር አገልጋዮች ሊሆኑ የተገባቸው የከበሩ ሰዎች የዮሴፍና የኒቆዲሞስ መታሰቢያቸውን እናደርግ ዘንድ የቤተ ክርስቲያን መምህራን አባቶች አዘዙ። በፈቃዱ መከራ ተቀብሎ ስለ ደህንነታችን በሞተ ጊዜ የደህንነታችንንም ምስጢር በፈጸመ ጊዜ የሕያው እግዚአብሔርን ልጅ የመድኃኒታችን ኢየሱስ ክርስቶስን ሥጋ እነርሱ ከመስቀል ላይ አውርደዋልና። የአይሁድም መገርመም ከጲላጦስ ዘንድ የመድኃኒታችንን ሥጋ እስከለመኑ ድረስ አላስፈራቸውም። ጲላጦስም በፈቀደላቸው ጊዜ የእጆቹንና የእግሮቹን ችንካሮች ነቅለው ከመስቀል አውርደው በትከሻቸው ተሸከሙት። ሲገንዙትም እንዲህ የሚል ቃል ከበድኑ ሰሙ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት ከቅድስት ድንግል ማርያም የተወለደ አቤቱ ይቅር በለን። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት በዮርዳኖስ የተጠመቀ በእንጨት መስቀልም የተሰቀለ አቤቱ ይቅር በለን። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት በሦስተኛው ቀን ከሙታን ተለይቶ የተነሳ በክብር ወደ ሰማያት ያረገ በአባቱም ቀኝ የተቀመጠ ዳግመኛም በሕያዋንና በሙታን ሊፈርድ የሚመጣ አቤቱ ይቅር በለን። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘውትርም ለዘላለሙ አሜን አሜን። ይሁን ልዩ ሦስት ሕያው እግዚአብሔር ይቅር በለን። ይህንንም በሰሙ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ ሃይማኖታቸው ጸናች። ዮሴፍም በፍታ ኒቆዲሞስም ሽቶችን አምጥተው ጌታችንን ገነዙት፣ በአዲስ መቃብር ውስጥም ቀበሩት። ይህ ዮሴፍም ለሰማዕታት መጀመሪያ ለእስጢፋኖስ ዘመድ ለሆነው ለቀሌዮጳ ወንድሙ ለኒቆዲሞስ ዘመዱ ነው። ኒቆዲሞስም የአይሁድ አለቃ ፈሪሳዊ ነበር። እርሱም ወደ ጌታ ኢየሱስ አስቀድሞ በሌሊት ሄደና ከእግዚአብሔር ዘንድ እንደመጣ ያመነ ነበር። ጌታችንም ከውሃና ከመንፈስ ቅዱስ ዳግመኛ ያልተወለደ ሰው ወደ እግዚአብሔር መንግሥት መግባት እንደማይችል የነገረው ነው። ይህ ኒቆዲሞስም የጌታችንን ቃል በሚያቃልሉ ጊዜ አይሁድን ይገስጻቸው ነበር። ከተነሳ በኋላም በኤማውስ መንገድ ሲሄድ ጌታችን ኢየሱስ የተገናኛቸው እኚህ ኒቆዲሞስና ቀሌዮጳ ናቸው። እነርሱም ሳያውቁት በእርሱ ላይ የሆነውን ሁሉ ነገሩት። እርሱም ስለ ሞቱና ስለ ትንሣኤው ነቢያት ትንቢት እንደተናገሩ አስተማራቸው። ከዚህም በኋላ እርሱ መሆኑን ባወቁት ጊዜ ተሰወራቸው። እነርሱም ተመልሰው ለደቀ መዛሙርቱ ነገሩ። ክብር ይግባውና የጌታችንን ሥጋ ስለቀበረ ሊገድሉት ፈልገው አይሁድ ዮሴፍን በወህኒ ቤት አሰሩት። የወህኒ ቤቱን በር በሊቃነ ካህናቱና በጲላጦስ ማኅተም ተቆልፎ ሳለ ጌታችን በኪሩቤል ሰረገላ ተቀምጦ ዮሴፍ ወዳለበት ገባ። ከእርሱ ጋርም እልፍ አእላፋት መላእክት ነበሩ። ሱራፌልም በዙሪያው ቆመው በፊቱ ያጥናሉ። በቀኝ በኩል ተሰቅሎ የነበረ ወንበዴውም ብሩህ ልብስ ለብሶ በቀኝ ቆሟል። ባለሟልነትን በልዑል ፊት አግኝቷልና ስለ ኃጢአተኞች ይማልድ ነበር። የወህኒ ቤት ጠባቂዎችን ባዩ ጊዜ ደነገጡ፣ ፈርተውም መንቀጥቀጥ ያዛቸው። ጌታችንም ዮሴፍን ጠርቶ እንዲህ አለው፣ ከአይሁድ ግርማ የተነሳ አትፍራ። ከማሰሪያ ልፈታህን የመጣው አንተ መከራዬን የተሳተፍከኝ የናዝሬቱ ኢየሱስ እኔ ነኝ። እኔ ጌታና የዓለም ሁሉ ጌታ እንደሆንኩ ፈጽመህ ታውቅ ዘንድ የተቸነከሩ እጆቼንና እግሮቼን የተወጋ ጎኔንም እይ። ከዚያም ዮሴፍን ነጥቆ ወደ አገሩ አርማትያስ ወሰደው። የወህኒ ቤቱ ጠባቂዎችም ሄደው ጌታችን ያደረገውን ሁሉ ዮሴፍንም ይዞ ከእርሱ ጋር እንደወሰደው ለካህናት አለቆች ነገሩ። የካህናት አለቆችም በሄዱ ጊዜ የወህኒ ቤቱ በር ተቆልፎ አገኙ። እሽጉም አልተለወጠም ነበር። እኚህ ቅዱሳንም ከሐዋርያት ጋር ወንጌልን እየሰበኩ ኖሩ። ብዙ መከራም አገኛቸው። ከዚህም በኋላ በሰላም አረፉ። ነሐሴ 1 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ በዓተ ጾመ ፍልሰታ፣ 2
አበው ሐዋርያት ዮሴፍና ኒቆዲሞስ። 3 ቅዱስ አቦሊ ሰማዕት። 4 ታላቁ ቅዱስ ጰላሞን ገዳማዊ። 5 ቅድስታና የእመብርሃን እናት። 6 ቅድስታና ነቢይት ወለተ ፋኑኤል። 7 ደናግል ቅዱሳት የንግሥት ሶፊያ ልጆች። ወርሃዊ በዓላት: 1ኛ ልደታ ለማርያም ድንግል እግዝእትነ። 2 ቅዱሳን ኢያቄም ወሐና። 3 ቅዱስ ራጉኤል ሊቀ መላእክት። 4 ቅዱስ በርተለሜዎስ ሐዋርያ። 5 ቅዱስ ሚልኪ ትሩፈ ምግባር። የጌታ ኢየሱስ ደቀ መዝሙር የነበረ የአርማትያስ ዮሴፍ የጌታ ኢየሱስን ሥጋ ሊወስድ ጲላጦስን ለመነ። ጲላጦስም ፈቀደለት። ስለዚህም መጥቶ የጌታ ኢየሱስን ሥጋ ወሰደ። ደግሞ አስቀድሞ በሌሊት ወደ ጌታ ኢየሱስ መጥቶ የነበረ ኒቆዲሞስ መጥቶ ንጥር የሚያህል የከርቤና የእሬት ቅልቅል ይዞ መጣ። የጌታ ኢየሱስንም ሥጋ ወስደው እንደ አይሁድ አገናነዝ ልማድ ከሽቱ ጋር በተልባ እግር ልብስ ከፈኑት። የዮሐንስ ወንጌል ምዕራፍ 19 ቁጥር 38። በጽዮን መለከትን ንፉ፣ ጾምንም ቀድሱ፣ ጉባኤውንም አውጁ፣ ሕዝቡንም አከማቹ፣ ማኅበሩንም ቀድሱ፣ ሽማግሌዎችንም ሰብስቡ፣ ሕፃናቱንና ጡት የሚጠቡትን አከማቹ፣ ሙሽራው ከልፍኙ ሙሽራይቱም ከጫጉላዋ ይውጡ። ኢዩኤል ምዕራፍ 2 ከቁጥር 15። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። ውድ የአዘክሮ ቲዩብ ቤተሰቦቻችን የዛሬው የጸሎት መርሃ ግብራችን ይህን ይመስል ነበር። እግዚአብሔር አምላክ ከቅዱሳኑ ረድኤት በረከት ያድለን፣ የልባችንን መሻት ከኃጢአት በስተቀር ይፈጽምልን። ሁላችንንም ባለንበት እግዚአብሔር አምላክ ይጠብቀን፣ ሰላም አውሎ ሰላም ያስመሸን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።